በግል ህይወቱ እንደሌሎቹ ባለስልጣናት የተጋነነ ድግስ በመደገስ በቤቱ ግርግር አያበዛም። እሱም አስፈላጊ ካልሆነ በስተቀር ሁሉንም ግብዣ አይቀበልም። እንደ እንቁጣጣሽ፣ ገናና ፋሲካ በመሳሰሉት በዓላት ወቅት አብዛኛው ባለስልጣን እንደሚያደርገው በቤቱ ተቀምጦ እንግዳ አይቀበልም። በስራ ቀን እንደሚያደርገው ጠዋት 3 ሰዓት በቤተ መንግስቱ በመገኘት ጃንሆይን እንኳን አደረሰው ብሎ ወደ ቤቱ ይመለሳል። ለምሳ ወይም ለራት ወንድሟ አካለወርቅ ቤት ከሄደ እንጂ ሌላውን ሰዓት በቤቱ ያሳልፋል። ቤቱ ግብዣ መጥራት ሲያሻው ለቅርብ ጓደኞቹ ብቻ ቀለል ያለ የምሳ ግብዣ ያደርጋል። በዚህ ወጣ ያለ የግልና የሥራ ህይወቱ የተነሳ ባለስልጣናቱም ሆነ መኳንንቱና መሳፍንቱ አክሊሉ እኮ ፈረንጅ ነው ብለው ደምድመዋል። አክሊሉ ኢትዮጵያ ውስጥ ተረጋግቶ መኖር ሲጀምር ከኮሌት ጋር በህግ ያለመጋባታቸው ያመጣው ክፍተት ጉልህ ሆኖ ይታየው ጀመር። በኤምባሲዎች በሚደረጉለት ግብዣዎች ላይ ይዟት መሄድ አይችልም። የቅርብ ጓደኞቹ ቤት ካልሆነ አንዳንድ ባለስልጣኖች ቤት ግብዣ ሲጠራም አይወስዳትም። የቤተ መንግስቱን ግብዣ ጭራሽ ሊመኘውም አይችልም። ሁልጊዜ ብቻውን መሄዱ ስለከነከነው ጋብቻውን ጃንሆይ እንዲፈቅዱለት በደብዳቤ ለመጠየቅ ወሰነ። ደብዳቤው ጃንሆይ ሲደርሳቸው እስከዛሬ ድረስ የአክሊሉና የኮሌትን ግንኙነት ቢያውቁም ሐሳቡን ቀይሮ ያገሩን ሰው ያገባል የሚለው ተስፋቸው እንደማይፈጸም ስለተረዱት ውሳኔ ከማስተላለፋቸው በፊት ራስ ካሳን አማከሯቸው። በውይይቱ ወቅት ጸሐፌ ትእዛዙን ተገኝተዋል። ራስ ካሳም አብረው እንደሚኖሩ ወሬው ከተሰማ ቆይቷል። አሁንም እንዲፈቀድለት የጠየቀው የውጭ አገር ዜጋ ማግባቱ መንግስታችንን እንደሚያሳስበው ተረድቶ ነው። አሁን ባለ ኃላፊነት የተነሳ የውጭ አገር ዜጋ ማግባት አትችልም ብንለው ስራውን አልፈልግም ሊለን ይችላል። ይሄ ደግሞ የሱን ቦታ ሊተካ የሚችል ሰው ስለሌለ ለአገር ጉዳት ነው። ስለዚህ ጋብቻውን መፍቀዱ የተገባ ይመስለኛል። ነገር ግን ጃንሆይ በአደባባይ በሚገኙበት ቦታ የተለየ ፍቃድ እስኪያገኝ ድረስ ፈረንጇ ሚስቱን ይዞ እንዳይመጣ ይነገረው ብለው ሐሳብ ሰጡ። ጃንሆይም ሐሳቡን ስለተስማሙበት በልዩ ጸሐፊያቸው አማካኝነት ትዳሩ መፈቀዱን ለአክሊሉ አስታወቁት። የጽሑፍ መልእክቱ ላይ ጋብቻን እንድትፈጽም ፈቅደናል፣ እሷም ወደ ቤተ መንግስታችን ተጠርታ የምትመጣበት ጊዜ ሲወሰን ወደፊት እናሳውቀሃለን፣ ለግል ህይወት ያሰብከውን ሁሉ እግዚአብሔር ይባርክልህ የሚል ፍቃድና ምርቃት ተካቶበታል። አክሊሉም መልሱ እንደደረሰው በደስታ ፈነጠዘ። ከተከለከለ እንዳትናደድ ብሎ ለጋብቻ ፍቃድ መጠየቁን ለኮሌት አልነገራትም ነበር። መልሱን የተቀበለው ከምሳ በኋላ ቢሮ ሲገባ ስለነበር የቀኑን ስራውን በፍጥነት ከውኖ ወደ ቤቱ ለመሄድ ቸኮለ። ከሌላ ቀን ቀደም ብሎ 12 ሰዓት ላይ ከቢሮው ወጥቶ ወደ ቤቱ ሄደ። በጊዜ መምጣቱን ያየችው ኮሌት ምን ተፈጥሮ ይሆን በሚል ስሜት ከመኪናው ወርዶ እስኪመጣ በር ላይ ቆማ ጠበቀችው። ከመኪናው ሲወርድ ፊቱ በደስታ በርቷል። ከሩጫ በማይተናነስ እርምጃ መጥቶ አጠገቧ ሲደርስ አቅፎ ሳማት። በሰው ፊት አድርጎት ስለማያውቅ በጣም ደነገጠች። ጥያቄ ለመጠየቅ ፋታ ሳይሰጣት አንድ ወረቀት ከኪሱ አውጥቶ ሰጣት። ወረቀቱን ስታየው በአማርኛ የተጻፈ ነው። የበለጠ ግራ ተጋብታ ስታየው ትዳራችን ተፈቀደ አላት። በጣም ተደንቃ እንዴት ስትለው ፍቃድ እንዲሰጡን ጃንሆይን ጠይቄ ነበር አላት። ለምን? እስካሁን መጋባታችንን እርግጠኛ አልነበርክም? እርግጠኛ ነኝ፣ ግን በየኤምባሲው ግብዣ ላይ ሁሉም ሰው ከሚስቱ ጋር ሲገኝ በጣም ቅር ይለኝ ጀመር። እስካሁንም ያልታወቀኝ በጉዞ ላይ ስለነበርኩ ትዳሬ ሌሎችን ሰዎች እውቅና እንደሚፈልግ አልተረዳሁትም ነበር። እና አሁን ከተጋባን በኋላ ወደ ቤተ መንግስት አብረን መሄድ እንችላለን ማለት ነው? እሱ ገና አልተፈቀደም፣ ግን ወደፊት ሲፈቀድ እናሳውቀሃለን ብለውኛል። የቤተ መንግስቱ ግብዣ እንኳን ብዙም የሚያጓጓ አይደለም፣ አንዴ ካየሹ በቂ ነው። ሴቶቹ ደግሞ ማንን ከማን ጋር እናጋባ ስለሆነ ወሬያቸው ብዙም አይጠቅምሽም። የኤምባሲዎቹ ግብዣ ግን ጥሩ ነው፣ ጓደኛም ልታገኚ ትችያለሽ አላት። ኮሌትም በሐሳቡ ተስማማች። በነጋታው ማታ አካለወርቅ ቤት ሄደው የምስራቹን አበሰሯቸው። አዜብም ተደስታ ሰርጉ የት ሊሆን ነው ስትል አክሊሉ እናንተ ቤት ነው ያሰብኩት፣ እኛ ማታ ቀለል ያለ ዝግጅት አድርገን እራት እንጠራለን አላት። አዜብም ግራ ተጋብታ ይህን ያህል ጊዜ ጠብቃችሁ ሲፈቀድላችሁ ሰርጉን በቀላሉ ቤት ውስጥ ልታደርጉት ነው ብላ በመገረም ጠየቀችው። አዎ ብዙ ግርግር አያስፈልግም ብሎ መለሰላት። አካለወርቅ ደግሞ ለመኮንን ነገርከው እንዴ ብሎ ጠየቀው። አክሊሉም ገና አልነገርኩትም፣ ያው መቆጣቱ አይቀርም እንግዲህ ይቻለው ሲለው አካለወርቅ መልስ መስጠት አልፈለገም። በዚህ መልክ የፊርማው ስነ ስርዓት ሐሙስ መስከረም 6 1947 ዓ.ም በወንድሙ አካለወርቅ ቤት እንዲፈጸም ወሰኑ።
የጋብቻ ፍቃዱን ባገኘ በሁለተኛው ቀን አክሊሉ ለወንድሙ ለመኮንን ዜናውን ለመንገር ወደ ቢሮ ሄደ። መኮንን ፍቃዱን እንዳገኘ ቤተ መንግስት ባሉት ሰዎቹ አማካኝነት ቀድሞ ሰምቷል። አክሊሉ ወደ ቢሮ ሲመጣ ይህንኑ ሊነግረው እንደመጣ ቢያውቅም እንዳላወቀ ሆኖ ዜናውን ከሰማ በኋላ በቀዘቀዘ ስሜት ጥሩ ነው ብሎ አሰናበተው። አክሊሉም ወንድሙ መቼም ቢሆን የትዳር አጋር ምርጫውን እንደማያጸድቅለት ስለሚያውቅ ምንም ሳይከፋው ወደ ቢሮው ገባ። የጋብቻ ስነ ስርዓቱ የሚፈጸም ቀን አክሊሉና ኮሌት ወደ አካል ወርቅ ቤት ከቤታቸው ተነስተው ሲሄዱ የአክሊሉ ሚዜዎች ጸሐፌ ትእዛዝ ወልደ ጊዮርጊስና አቶ ተፈራ ወርቅም ከቤታቸው ተነስተው ወደ አካል ወርቅ ቤት ሄዱ። አዜብ የሙሽሮቹንና የሚዜዎቹን ተለያይተው መምጣት ተመልክታ አክሊሉን እንዲህ አይነት ሰርግ አይተንም አናውቅ፣ ምን አለ ለወጉ አንድ ላይ ብትመጡ ስትለው እኔን ወግ አታውቅም ትይኝ የለ ለምን ቀድመሽ አልመከርሽኝም ብሎ ጥፋቱን ወደሱ አላከከው። አዜብም መቼስ መልስ አታጣ ስትለው ስራዬ ጥብቅና መሆኑን አትርሺ አላት። እውነት ነው በልግባና ተዘጋጅ ብላ ወደ ቤት አስገባችው። ለጋብቻ ዳኛ ሆነው የተሾሙት ኮሎኔል ክፍሌ እርገቱና የአክሊሉ የውል አባት የሆነው አቶ አስራት ይነሱ ሲደርሱ ፊርማውን ለማካሄድ መዘጋጀት ጀመሩ። በኮሌት በኩል የውል አባት የሆነው አካል ወርቅና የፈረንሳዩ አምባሳደር ነበሩ። የፊርማው ስነ ስርዓት ላይ ጥቂት ሰዎች የተገኙ ቢሆንም መኮንን ግን አልነበረም። አክሊሉ ምንም እንኳን መኮንን ኮሌትን በማግባቱ ደስተኛ እንዳልሆነ ቢያውቅም ለሰርጉ ግን ይቀራል ብሎ አልገመተም። ከፊርማው በኋላ አክሊሉና ኮሌት ባዘጋጁት የራት ግብዣ ላይ የማታ ግብዣ መኮንን ስለማይቀበል አልጠራውም። የቀኑን የፊርማ ስነ ስርዓት ሲቀር አክሊሉ ታላቅ ወንድሙ በየትኛውም ሰዓት የደስታው ተካፋይ ባለመሆኑ ቅር ተሰኘ። እንግዶች ከተሸኙ በኋላ አካል ወርቅን መኮንን ምን ሆኖ ነው ያልመጣው ሲለው ሁለት ፈረንጆች ሲጋቡ እኔ ምን እሰራለሁ ብሎ ይሆናል ብሎ የፌዝ መልስ መለሰለት። በመኮንን መቅረት ብዙም ላለመናደድና ላለመቀየም ወስኖ ለማታው የራት ፕሮግራም ተዘጋጀ። የራት ፕሮግራሙም ቀለል ያለና አክሊሉ የቅርብ ጓደኞቹን የጠራበት ስለነበር በቆንጆ ሁኔታ አለፈ። እንግዶቻቸውን ከሸኙ በኋላ አክሊሉና ኮሌት ወደ መኝታቸው ሄዱ። በነጋታው ጠዋት አክሊሉ አዲስ ሙሽራ ነኝ ብሎ ከቤት ለመቅረት አልፈለገም። በተለመደው ሰዓት ጃንሆይን ለማግኘት ወደ ቤተ መንግስት ሲገባ መኮንን ንጉሠ ነገሥቱን አግኝቶ ሲወጣ ተገናኙ። ሰላምታ ከመለዋወጥ በስተቀር መኮንን ሰርግህ እንዴት አለፈ ብሎ አልጠየቀውም። አክሊሉም ለምን ቀረ ሳይለው ሁለቱም ወደ የስራቸው ሄዱ። የመኮንን ሀብተወልድና የጸሐፌ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ የሥራ ትብብርና በግል ያላቸው የወንድም ያህል ቅርበት ሊቀጥል አልቻለም። ምክንያቱም ጸሐፌ ትእዛዙ ከመኳንንቱና ከመሳፍንቱ በተጨማሪ ለጃንሆይም ለስልጣናቸው አስጊ መስለው በመገኘታቸው ነበር። ጸሐፌ ትእዛዙ የሚይዙትን ስልጣን በአግባቡ የሚጠቀሙና ልበ ሙሉ በመሆናቸው በወዳጆቻቸውም ሆነ በጠላቶቻቸው ዘንድ ተፈሪ ናቸው። ጃንሆይም የጸሐፌ ትእዛዝ ስልጣን አብዛኛውን መኮንን መስፍንና ባለስልጣን እንደሚያረድ ቢያውቁም በስራቸው ላይ ጉድለት ስላላገኙባቸው ሊገስጿቸው አልፈለጉም። የመኳንንቱና የመሳፍንቱን የወልደ ጊዮርጊስ የስልጣን ፈረስ ልጓም ይበጅለት የሚለውን ማሳሰቢያ ችላ ብለው ቆይተው የጸሐፌ ትእዛዙ አንድ ሐሳብ ግን ቆም ብሎ እንዲያስቡ አስገደዳቸው። ጸሐፌ ትእዛዙ አልጋ ወራሽ ልዑል አስፋውሰን የወሎ ግዛታቸውን ባስተዳደር እንደበደሉት፣ ልዑል መኮንን በሐረር መስፍንነታቸው ለሕዝቡ ምንም ጠቃሚ ነገር እንዳልሰሩ በመግለጽ ግዛቶቹ በልዑላኑ የሚሾምላቸው አገረ ገዢዎች ቀርተው በአገር ግዛት ሚኒስቴር ተጠንቶ ሲቀርብ አገረ ገዢዎች ንጉሠ ነገሥቱ እንዲሾምላቸው፣ የሚመደበው በጀትም ልዑላኑ ሳይሆኑ አገረ ገዢዎቹ እንዲያዙበት ለማጸደቅ ከሥራ ባልደረቦቻቸው ጋር እየሞከሩ መሆኑ በልዑላኑ ዘንድ ሲሰማ በፖለቲካ ውስጥ እጃቸውን የማያስገቡት እቴጌ መነን ለጃንሆይ ይሄ ሰው ስልጣኑ ልጓም እንደሌለው ሲወራ እንሰማ ነበር። ይሄው አሁን ልጆቻችንን አስፋውሰንንና መኮንንን ከግዛታቸው ለመንቀል እየዶለተ እንደሆነ ራሳቸው ደርሰውበታል። ምን እስኪያደርግ ድረስ ነው የሚጠበቀው ብለው ጠቋቸው። ከዚህ በኋላ ጃንሆይም የወልደ ጊዮርጊስን እንቅስቃሴ በትኩረት መከታተል ጀመሩ። ወልደ ጊዮርጊስም ባህሪያቸው እየተለወጠ ለንጉሠ ነገሥቱ በፊት ለፊት የሐሳብ ልዩነት ሲኖራቸው መግለጽ ጀምረው ስለነበር ጃንሆይ ከዚህ በላይ ሊለሳለሱላቸው አልቻሉም። ምን ማድረግ እንዳለባቸው ለመምከር የንጉሳውያን ቤተሰቦችን ስብሰባ ጠሩ። የስብሰባውን ምስጢራዊነት ለመጠበቅ ስብሰባው የተካሄደው በእቴጌ ቪላ ነበር። የንጉሳዊው ቤተሰብ ተሰብስቦ ወልደ ጊዮርጊስ ከስልጣናቸው ዝቅ እንዲደረጉ ሲወሰን ያገለገሉት ረጅም ዓመት ታሳቢ ተደርጎ እንዳይጎዱ በማሳሰብ ነበር። መቼ ይሁን የሚለውን መልስም ጃንሆይ በተከታታይ ካሏቸው የአሜሪካና የአውሮፓ ጉብኝት መልስ እንዲሆን ተወሰነ።
የተደገሰላቸውን ያላወቁት ወልደ ጊዮርጊስ የጃንሆይን የአሜሪካ ጉብኝት ፕሮግራም ለማዘጋጀት ውሏቸውን ውጭ ጉዳይ ሚኒስቴር አደረጉት። ስራቸውን በትጋት ሲሰሩ የሌላውን ሰው ስልጣንና መብት ተጋፋው ብለው አይጨነቁም። አክሊሉንም ከቢሮ አፈናቅለው አንድም ቀን ፕሮግራሙን በማዘጋጀት እንዲያግዛቸውም ሆነ እንዲያማክራቸው ሳይጠይቁት ይሰሩ ጀመር። የአሜሪካውን አምባሳደር በፈለጉት ሰዓት እየጠሩ እቅዳቸውን ይወያያሉ። አክሊሉን በእነዚህ ስብሰባዎች ላይ ያላየው አምባሳደርም አክሊሉ ከውጭ ጉዳይ ሚኒስትርነት ተሻረ እንዴ ብሎ በጎን እስከ መጠየቅ ደረሰ። ወልደ ጊዮርጊስ ግን የሚሰሙትን አልባልታ ከምንም ባለመቁጠር ስራቸውን ቀጠሉ። ስራቸውን ሲሰሩ በዚህ ጉብኝት ያላቸው የፕሮቶኮል አቀማመጥ ከንጉሳውያን ቤተሰቦች ቀጥሎ የመጀመሪያው ስለሚያደርጋቸው ስልጣናቸውን ተጠቅመው ብዙ ስራ ለመስራት አቅደዋል። በጉብኝቱ ወቅት ለመከላከያ ሚኒስቴር እርዳታ ለመጠየቅ ስለታሰበ አክሊሉ የመከላከያ ሚኒስትሩ ጄኔራል አብይ አበበ በጉዞ እንዲሳተፉ ጃንሆይን አስፈቀደ። ይህን ያደረገው እንደተለመደው ጸሐፌ ትእዛዙን አማክሮ ሳይሆን በቀጥታ ወደ ጃንሆይ ሄዶ ነበር። ጸሐፌ ትእዛዙ ይህን ሲያውቁ በጣም ተናደዱ። ሳያውቁት በመፈቀዱ ብቻ ሳይሆን በፕሮቶኮል ጄኔራሉ ይበልጧቸው ስለነበር የንጉሠ ነገሥቱ ዋና ባለስልጣን ሆኖ ለመታየት የነበራቸው ህልም ባለመሳካቱ ነበር። አክሊሉ ይህን ሲያውቅ ያደረገበትን ምክንያት ሊያስረዳቸው ቢሞክርም ጆሮ አልሰጡትም። ወንድሙን መኮንንን አማላጅነት ለመላክ ሲያማክረው ድሮውንም ምን አስቸኩሎ ጃንሆይ ጋር አስኬደህ አሁንም ለማስረዳት ከምትሞክር ዝም ብለህ ይቅርታ ጠይቀው፣ ባንተ የሚጨክል ልብ የለውም ብሎ መከረው። አክሊሉም የወንድሙ ምክር ተቀብሎ ይቅርታ ጠየቃቸውና ከጸሐፌ ትእዛዙ ጋር እርቅ አወረደ። የኢትዮጵያ የፕሮቶኮል ስርዓት ከሌሎች ሀገሮች የተለየ ስለነበር አሜሪካኖች እንግዶቹን ለማስተናገድ ቀላል አልሆነላቸውም። ጸሐፌ ትእዛዙም ለፕሮቶኮሉ ትልቅ ትኩረት ይሰጡት ስለነበር ብዙ ሽኩቻ ተፈጥሯል። የመጀመሪያው ችግር የተፈጠረው በአሜሪካ ሕግ መሰረት ማንኛውንም የአሜሪካ እንግዳ አውሮፕላን ማረፊያ ሄዶ የሚቀበለው ምክትል ፕሬዝዳንቱ ነው ስለሚል ጃንሆይን የሚቀበለው ምክትል ፕሬዝዳንቱ ነው ሲባሉ ጸሐፌ ትእዛዝ በወቅቱ በአሜሪካ የኢትዮጵያ አምባሳደር የነበረውን ይልማ ደሬሳን ጃንሆይ ሳይሰሙ ይህን ግድፈት አስተካክል ብለው አዘዙት። ይልማም ጠንከር ባለ ቃል ማድረግ እንደማይችል አሳወቃቸው። ጃንሆይ ጉዳዩን ሲሰሙ ከሕጋቸው ውጪ ለኛ የተለየ አሰራር እንዲዘረጉልን አንፈልግም ብለው ፕሮግራሙ አሜሪካኖቹ በሚፈልጉት መልክ እንዲቀጥል አዘዙ። ሁለተኛው ችግር ደግሞ አሜሪካ ከደረሱ በኋላ የዋይት ሃውስ ሰዎች በእኛ አሰራር ከጃንሆይ ቀጥሎ የሚቀመጠው ውጭ ጉዳይ ሚኒስትሩ ነው ብለው ሌሎቹን ከአዲስ አበባ በተላከው የፕሮቶኮል ስነ ስርዓት መሰረት እናስተናግዳቸዋለን አሉ። ይባስ ብለውም ከውጭ ጉዳይ ሚኒስትሩ ቀጥሎ አምባሳደሩ መሆን አለበት አሉ። በዚህ ጊዜ ይልማ የውጭ ጉዳይ ሚኒስትሩን ከጽህፈት ሚኒስትሩ ማስቀደማችሁን ከቅሬታ ጋር እንቀበለዋለን፣ አምባሳደሩ ከውጭ ጉዳይ ሚኒስትሩ ቀጥሎ ያላችሁትን ግን በፍጹም አንቀበለውም ብሎ መልስ ሲሰጥ የይልማን ሐሳብ ተቀብለው ለአምባሳደሩ ሊሰጡት የነበረውን የክብር ቦታ ተውት። ይህ እንግዲህ ጸሐፌ ትእዛዙን ከአክሊሉና ከጀነራል አብይ በኋላ የሚያደርግ ስለሆነ ይልማ ከጉዞ በፊት ጃንሆይ እንዲያውቁት መልእክት ላከላቸው። ጃንሆይም የአሜሪካ ፕሮቶኮል የኛን ልማድ ባለመከተሉ ምንም ቅሬታ የለንም፣ አስተናጋጆቻችን እነሱ ስለሆኑ እንደፈለጉ ያድርጉት ብለው መልስ ሰጡ። ጃንሆይ ይህንን መልስ የሰጡት ለጸሐፌ ትእዛዙ የነበራቸው ቦታ በመቀነሱ እንጂ በፍቅራቸው ወቅት ቢሆን ኖሮ ይልማን ተነጋግሮ እንዲያስተካክል ያዙት ነበር። ካልተሳካለትም የአሜሪካውን አምባሳደር ጠርተው በማናገር እንዲስተካከል ማድረጋቸው አይቀርም ነበር። ጸሐፌ ትእዛዙም የለፉበት የአሜሪካ ጉዞ እንደፈለጉት እንደማይሆን ተረድተው ከመበሳጨት በስተቀር ምንም ማድረግ አልቻሉም። በጉብኝቱ ወቅት ተጨማሪ ጸሐፌ ትእዛዙን የሚያበሳጭ ጉዳይ ተከሰተ። ይኸውም ጃንሆይ የአሜሪካውን ፕሬዝዳንት አይዘንሃወርን በሚያናግሩበት ወቅት አብረው እንዲገኙ የተጋበዙት አክሊሉና ይልማ መሆናቸውን ሲሰማ ነው። በዚህ ጊዜ ጸሐፌ ትእዛዙ ይህ ችግር የተፈጠረው በአክሊሉና በይልማ ግዴለሽነት ነው ብለው ጥፋተኛ ያደረጓቸው። አክሊሉን ጠርተው ስም አክሊሉ፣ ለጃንሆይ መንግስት ጠቃሚዎቹ አንተና ይልማ ከሆናችሁ የኔና የጀነራል አብይ መምጣት ለጌጥ ነው? ደግሞስ ተሯሩጠህ ከጀርባዬ ጀነራል አብይ የጉዞ አባል እንዲሆን ያደረከው እኔ ብቻዬን እንዳልሆን ነው ብሎ አፋጠጡት። አክሊሉ እንደሳቸው ነገር አቀናጅቶ መመለስ ስለማይችል በዚህ ዝብርቅርቅ ማዘኖት ትክክል ነው፣ ጥቂት ጊዜ ይስጡኝ መልሱን አመጣሉታለሁ ብሎ ጥሏቸው ወጣ። የአሜሪካውን የውጭ ጉዳይ ሚኒስትር ደለስን አክሊሉ በተባበሩት መንግስታት ድርጅት ስብሰባዎች ላይ ያውቀው ስለነበር የጽህፈት ሚኒስትሩ ከፕሬዝዳንቱ ጋር ባለው ስብሰባ ላይ መካተት እንዳለባቸው በስልክ አስረድቶ ፕሮግራሙ ላይ እንዲካተቱ አሳመነው። ጀነራል አብይ ደግሞ ከአሜሪካ የመከላከያ ሚኒስትር ጋር ለመወያየት ፔንታገን ስለሚሄዱ ችግሩ በዚህ ተፈቶ ይህን ሊያበስራቸው ወደ ጸሐፌ ትእዛዝ ሄደ። ጸሐፌ ትእዛዙ ችግሩ መፈታቱን ሲሰሙ ይህም መፍትሄ አሜሪካኖቹ አሁን አላመጡትም፣
ድሮም አንተና ይልማ ቀድማችሁ አውቃችሁ እኔ እንደብቃችሁኝ ነው ብለው ከምስጋና ይልቅ ሌላ ጥፋት ጨመሩለት። አክሊሉ በዚህ ንግግራቸው በጣም ስለተናደደ ድሮም ቢሆን የሰውን ስራ አቃቂር እያወጡ ማቁሰል ያውቁበታል፣ በዚህ ምን ያህል የሰው ስራ ላይ ችግር እንደሚፈጥሩና እንደሚያበላሹ አያውቁም ብሎ መለሰላቸው። እሳቸውም እኔ በስራዬ አልሳሳትም ብዬ አልከራከርም፣ አንተ ግን በስራ ላይ እንቅፋት የሆንኩብህ መቼ ነው ብለው ጠየቁት። አክሊሉም የዚህን ጉዞ ፕሮግራም ለማዘጋጀት እንዴት ቢሮውን ወስደው ሲሰሩ እንደነበር አስታወሳቸው። እሳቸውም ይህን ያደረኩት አንድ ችግር ቢከሰት ተጠያቂ እንዳትሆን ነው ብለው ለሱ ያስቡ መስለው መልስ ሰጡት። ምሳሌም እየጠቀሱ መቼ ከጎኑ ቆመው ከጃንሆይ ቁጣ እንዳስጣሉት አስረዱት። አክሊሉ እንደ ጸሐፌ ትእዛዙ የተራቀቀ የተንኮል ጥበብ ስላልነበረው ያሉትን በሙሉ በቅን መንፈስ ተቀበለው። ከዚያም ይቅርታ ተጠያይቀው እርቅ አወረዱ። ንግግራቸውን ቆይቶ ሲያስበው ግን ያሉት በሙሉ ትክክል እንዳልነበረ ተረዳ። ነገር ግን እርቅ ከወረደ በኋላ ወደ ጠብ መሄድ ስላልፈለገ ጉዳዩን በድጋሚ አላነሳባቸውም። የአሜሪካው ጉዞ በዚህ መልክ ለ5 ሳምንት ተካሂዶ ንጉሠ ነገሥቱ ከተከታዮቻቸው ጋር በሰላም ወደ አገራቸው ተመለሱ። ከአሜሪካው ጉዞ መልስ የንጉሠ ነገሥቱና የጸሐፌ ትእዛዙ ግንኙነት መቀዝቀዙን በቤተ መንግስቱ አካባቢ ያሉ ሰዎች መመልከት ጀመሩ። ጸሐፌ ትእዛዙም ቢሆኑ የጃንሆይ ፊት እንደጠቆረባቸው ተመልክተዋል። በተጨማሪም ከኋላቸው ባልተለመደ ሁኔታ ጠቅላይ ሚኒስትሩን ቢተወደድ መኮንን እንዳልካቸውን፣ የአገር ግዛት ሚኒስትሩን ራስ አበበን፣ የገንዘብ ሚኒስትሩን መኮንን ሀብተወልድን፣ የውጭ ጉዳይ ሚኒስትሩን አክሊሉ ሀብተወልድንና የኤረርና የከረዩ አውራጃ ገዢ የነበሩትን ግራዝማች ሳህሉ ድፋይን ለየብቻ እየጠሩ ማናገራቸውን ጸሐፌ ትእዛዙ ከታማኞቻቸው ሰሙ። በዚህም መኮንንና አክሊሉ ከጃንሆይ ጋር እየተነጋገሩ እኔን ከስልጣን ለማስወገድ እየጣሩ ነው የሚል ሐሳብ አደረባቸው። ነገር ግን በዚህ ምክንያት ይወዱት የነበረውን አክሊሉን በስራው ከመደገፍ አላቆሙም። ለአውሮፓው ጉብኝትም ልክ እንደ አሜሪካ ሁሉ ሙሉ ግልበታቸውንና ጊዜያቸውን ሰውተው ፕሮግራሙን አወጡ። ዝግጅቱ ተጠናቆ ጉዞ ከመጀመሩ በፊት ንጉሠ ነገሥቱ የክብር ተከታዮቻቸውን ሲመርጡ ጸሐፌ ትእዛዙ እኔ አልሄድም አሉ። ጃንሆይም ከረር ባለ ቃል አንተ ትሄዳለህ ብለው መለሱላቸው። ጸሐፌ ትእዛዙ አልሄድም ያሉት ከጃንሆይ ጋር ያላቸው ግንኙነት የቀዘቀዘ በመሄዱ ሲሆን ጃንሆይም አትቀርም ያሏቸው ለስልጣናቸው የሚያሰጋን ሰው ወደ ኋላ ትተው መሄድ ስላልፈለጉ ነበር። የአውሮፓው ጉዞ በተጀመረባት እንግሊዝ አክሊሉ ከሱዳን ጋር ድንበሩን ለማካለል እንግሊዞችን ጠየቀ። አጼ ምኒልክ በ1894 ዓ.ም ከእንግሊዞች ጋር የተዋዋሉት ውል እንግሊዝ ሱዳን እስካለች ድረስ ጋምቤላ በእንግሊዞች ስር ይቆያል የሚል ነው። ይህን ከአጼ ምኒልክ ጋር የገቡትን ውል ጠቅሰው አሁን ጋምቤላን አናስረክብም አሉ። አክሊሉም እናንተ ከወጣችሁ በኋላ ጋምቤላን ስጡን ብለን ስንጠይቅ ከሱዳን ወንድሞቻችን ጋር ታጣሉናላችሁ፣ ስለዚህ አሁኑኑ አስረክቡን ብሎ ቢጠይቅም የውጭ ጉዳይ ሚኒስትሩ አንቶኒ ሄደን አሁን አናስረክብም፣ ነገር ግን ልንወጣ 3 ወር ሲቀረን እናስረክባችኋለን ብሎ ቃል ገባለት። አክሊሉም በዚህ ጉዳይ ከዚህ በላይ መግፋት ስላልቻለ እዚሁ ላይ ገታው። ሌላው ድንበር በኬንያ በኩል ያለው ሲሆን እሱን ለማካለል ሲጠይቅ የእንግሊዝ መንግስት በኬንያ በኩል ብዙ የድንበር ግጭት ሪፖርት ይደርሰው ስለነበር ችግሩን ለመቅረፍ አንድ ኮሚቴ ልኮ የድንበር ማካለሉን ለመስራት ተስማማ። አክሊሉም የውጭ ጉዳይ ሚኒስትር ሆኖ ሲሾም ያቀደውን የኢትዮጵያን ድንበር በሁሉም በኩል በሕግ ለመወሰን ያቀደውን እቅድ አሳካ። ጸሐፌ ትእዛዙ የሀብተወልድ ወንድማማቾች ከጃንሆይ ጋር እየዶለቱ ከስልጣኔ ሊያስወግዱኝ ነው በሚለው ስሜታቸው የተነሳ በቅርብ ካገኙት የሀብተወልድ ልጅ ጋር በእንግሊዝ ጉብኝታቸው ጸብ መፈለግ ጀመሩ። አክሊሉ የጸብ መንፈሳቸው ቢገባውም መጣላት ስላልፈለገ በትዕግስት አሳለፈው። ጸቡን ዳር ለማድረስ ወስነው የተነሱት ጸሐፌ ትእዛዝ አክሊሉን ጠርተው ይህ የእንግሊዝ ጉብኝታችን ሳይፈጸም በፊት ለ14 ዓመት ይዘው የቆዩትን ኦጋዴን ግዛታችንን ለቀው እንዲወጡ ከእንግሊዞች ጋር መፈራረም አለብህ ብለው ሊፈጸም የማይችል ትእዛዝ ሰጡት። ሐሳቡ ገና ከአዲስ አበባ ሳይነሱ ተነስቶ እንግሊዞች ኦጋዴንን ለቀው የሚወጡበትን ጊዜ ለማስወሰን የታቀደ ቢሆንም በዚህ ጉዞ መወሰን አለበት የሚል ግዴታ ግን አልተጣለበትም። አክሊሉም ይሄን ለማስረዳት ንግግራችን ተስፋ ሰጪ ቢሆን ስለሌለ ባለርስቱ ጢሰኛውን እንደፈለገ ከርስቱ ላይ ነቅሎ ስለሚጥለው ችግር ላይ ይወድቃል። አስተዳዳሪውም ቢሆን ጃንሆይ ሲሾሙት ለህዝብ እንዲያገለግል የተሰጠ እንጂ ህዝቡ እንዲያገለግለው እንዳልተሰጠው ቢነግሩትም በሚያስተዳድረው አካባቢ እንደ ንጉስ እየሆነ ህዝቡን የሚያንገላተው ይበዛል። ስለዚህ እነዚህን የጎሉ ችግሮች በመጀመሪያ ለመቅረፍ ብንሞክር ጥሩ ይመስለኛል ብሎ ሐሳቡን ደመደመ። ጸሐፌ ትእዛዙ ከሁሉም በበለጠ የተዘጋጁበትን ሐሳባቸውን ማቅረብ ጀመሩ። እኔ የማስበው በ1923 ዓመተ ምህረት የተረቀቀውን ህገ መንግስት ማሻሻል ሳይሆን
የንጉሠ ነገሥቱን መንግስት አሰራርና አፈጻጸም የተፋጠነ እንዲሆን ማድረግ ትልቅ ማሻሻያ እንደሚሆን ነው። ይኸውም ፓርላማው የህግ መወሰኛና የህግ መምሪያ ምክር ቤቶችን የያዘ ነው። የህግ መወሰኛ ምክር ቤቱ አባላት የሚሾሙት በቀጥታ በንጉሠ ነገሥቱ ሲሆን የህግ መምሪያ አባላት ደግሞ በህዝቡ መመረጥ ቢኖርባቸውም ህዝቡ ለዚህ ደረጃ እስኪበቃ ድረስ መንግስት በስሙ ሆኖ ምርጫውን ያደርግለታል። እነዚህ ሁለቱ አሰራሮች በዚህ መልክ መቀጠል አለባቸው ብዬ አስባለሁ። ሌላው መንግስት ነው። መንግስት የሚባለው ከፓርላማው የሚወጣውን ህግ የሚያስፈጽም ሲሆን የሚያጠቃልለውም ሚኒስትሮችን፣ አገረ ገዢዎችን፣ የሲቪልና የጦር ከፍተኛ ኃላፊዎችን ነው። የመንግስት ባለስልጣኖች የሚመረጡት ከተማሩትና የዘመኑን ስልጣኔ ለመቀበል ችሎታ ካላቸውና በእድሜ ወጣት ከሆኑት ውስጥ ነው። ስለዚህ ፓርላማው ከህግ መምሪያ አባላት የሚረቀውን ህግ የዘውዱ ጠባቂና የንጉሠ ነገሥቱ ተጠሪዎች በሆኑት የህግ መወሰኛ ምክር ቤት አባላት አስወስኖ ለመንግስት ባለስልጣናት ካስተላለፈና በቅንጅት መስራት ከተቻለ የሀገራችን ስልጣኔና እድገት የተፋጠነ ይሆናል ብዬ አስባለሁ። ከኔ የተሻለ የትምህርት ደረጃ ያላቸውንና ወጣቶቹን ሚኒስትሮች አክሊሉንና ይልማን አናግሬያቸው አክሊሉ የሀገራችን ዋና ችግር የመንግስቱ አሰራር በብዙ ቢሮክራሲ ተወጥሮ መያዙና ምንም ስርዓት የሌለው የተተራመሰ ስለሆነ የአስተዳደር ማሻሻያ ማድረጉ ጥሩ ነው። ይህም ሲደረግ እያንዳንዱ ሚኒስቴር መስሪያ ቤትና አገረ ገዢ ኃላፊነቱ መብቱና ግዴታው ምን እንደሆነ በግልጽ መቀመጥ አለበት ብሎኛል። ይልማ ደግሞ በአክሊሉ ሐሳብ ተስማምቶ የአስተዳደር ማሻሻያው ሲደረግ የህግ አውጪው ወይም የፓርላማውና የህግ አስፈጻሚው ወይም የመንግስት ስልጣን በግልጽ ተቀምጦ በትክክል ቢሰራበት አገራችን ወደ ዲሞክራሲ ጎዳና ታመራለች ብዬ አስባለሁ ብሎኛል። እኔ ሐሳብ ላይ አቶ መኮንን ያቀረቡትን ጨምረን ለጃንሆይ ብናቀርብ እላለሁ ብለው ሐሳባቸውን ቋጩ። ጠቅላይ ሚኒስትሩም ጥሩ ሐሳብ እንዳቀረቡ በመግለጽ አደነቋቸው። ሐሳባቸውንም ሳይውል ሳያድር ለጃንሆይ እንደሚያቀርቡ ነግረው የጥናት ጽሑፋቸውን ሊቀበሏቸው ሲሉ ጸሐፌ ትእዛዙ በእጄ ጻፍኩት ስለሆነ አስገልብጬ ልስጦት አሏቸው። ጠቅላይ ሚኒስትሩ ግን ችግር የለውም፣ ጃንሆይ የእጅ ጽሑፍን ስለለመዱት ለማንበብ አይቸገሩም፣ በቁም ጽሑፍ ሲገለበጥ ጊዜ ይፈጃል፣ ሚስጥርም ይባክናል ብለው ብቸኛ ቅጃቸውን ወሰዱባቸው። ይህ ስብሰባ የተከናወነው በመጋቢት አጋማሽ 1939 ዓ.ም ነበር። ጠቅላይ ሚኒስትሩ ግን ለመኮንንና ለጸሐፌ ትእዛዝ በሐሳቡ የተስማሙ ይምሰሉ እንጂ መቼም ቢሆን ከነዚህ ሁለት ሰዎች የሚመጣን ሐሳብ የሚቀበሉ አልነበሩም። ምክንያቱም ከመኳንንቱና ከመሳፍንቱ ወገን በመሆናቸው እነዚህ ከደሃው ወገን የተወለዱት ሰዎች ከጃንሆይ ስር ተጠግተው ስልጣናችንን ሊወስዱብን ነው ብለው ስለሚያስቡ ነበር። የእነዚህ ሁለት ሰዎች የግልና የቅንጅት አሰራር ግን ለጃንሆይ መንግስት የጀርባ አጥንት ነበር። ምክንያቱም ሁለቱም ሰዎች ምንም እንኳን መሰሪ ናቸው እየተባሉ ከላያቸው ባሉት መኳንንትና መሳፍንት እንዲሁም ከበታቻቸው ባሉት ሰራተኞች ቢታሙም በነበራቸው ጥልቅ የአገር ፍቅር ስሜትና ጠንካራ ሰራተኝነት በስራቸው ያሉትን ሰራተኞች በጥብቅ አስተዳደር በመምራት መኳንንቱና መሳፍንቱ ደግሞ አገረ ገዢ ሆነው በሚመደቡበት ቦታ ህዝቡን እንደፈለጉ እንዳይጋልቡት ልጓም ለማበጀት በመሞከር ለጃንሆይ መንግስት ሚዛን ያስጠብቁ ነበር። ኤርትራ በፌዴሬሽን ከተቀላቀለች በኋላ የመንግስቱ ዋና ስራ አስፈጻሚ ሆነው የተሾሙት አቶ ተድላ ባይሩ ምንም እንኳን የአንድነት ስሜታቸውና ኢትዮጵያዊነታቸው ጥያቄ ውስጥ የሚገባ ባይሆንም የአስተዳደርና የፖለቲካ ችሎታቸው ኤርትራ ያለችበትን የተወሳሰበ ችግር ለመፍታት በቂ አልነበረም። መንግስታቸው አጣብቂኝ ውስጥ የገባው የአንድነት ኃይሎች ፌዴሬሽኑን የኤርትራ ህዝብ ሳይለምደው ቶሎ አፍርሰን ከኢትዮጵያ ጋር እንዋሃድ ብለው በሚጠይቁት ጥያቄና ተቃዋሚዎቹ የፌዴራል መንግስቱ ከስልጣኑ ውጪ እየገባ የኤርትራን መንግስት ስልጣን ኃይል ይጋፋል በሚል ክስ መሃል ነበር። አቶ ተድላ ፌዴሬሽኑን ቶሎ ማፍረሱ አስፈላጊ አይደለም ከሚሉት ወገን በመሆናቸው የደጋፊዎቻቸውን የማህበረ ፍቅር ሀገር አባላት ማስደሰት አልቻሉም። ተቃዋሚዎችም ቢሆኑ የአቶ ተድላን ፌዴሬሽኑ ይጠበቅ የሚለውን ሐሳባቸውን ተረድተው ይደግፏቸው አልቻሉም። የአንድነት ደጋፊ ወገኖች በመላከ ሰላም ዲሜጥሮስ እየተመሩና በንጉሠ ነገሥቱ እንደራሴና ምክትል እንደራሴ እየተደገፉ ፌዴሬሽኑ በቶሎ እንዲከስም ለንጉሠ ነገሥቱ አመለከቱ። ንጉሠ ነገሥቱ የፌዴሬሽኑን መፍረስ ቢፈልጉትም በይፋ ማረጋገጫ አልሰጡም። አክሊሉ ፌዴሬሽኑ እንዲህ በፍጥነት ቢፈርስ የዓለም መንግስታት በሙሉ ሲጠረጥሩት የነበረው እንደደረሰ ተናግረው በጃንሆይ ላይ እምነት እንደሚያጡና ለመንግስታቸውም ጥሩ እይታ እንደማይኖራቸው አስጠነቀቃቸው። ጸሐፌ ትእዛዙ የጃንሆይ እንደራሴ የሆኑት ራስ አንደርጋቸው በጣሊያን ወረራ ወቅት ከጣሊያኖቹ ጋር ተስማምተው ይሰሩ ስለነበርና አሁንም ይህ ግንኙነታቸውን ስላላቆሙ አይወዷቸውም። ነገር ግን የልዕልት ተናኘ ወርቅ ባለቤት ስለሆኑ በቀጥታ መቃወም አይችሉም። ተቃውሟቸውን የሚገልጹት አቶ ተድላን በመደገፍ ነበር።
አክሊሉም የፌዴሬሽኑን አስፈላጊነት አስረድቶ አሳምኗቸው ስለነበር ፌዴሬሽኑ እንዳይፈርስ ተከላካይ ነበሩ። አክሊሉ ፌዴሬሽኑን እንዳያፈርሱ ጃንሆይን ያስጠነቀቀ መሆኑ አስመራ ተሰማ። በቤተ መንግስቱ አሰራር መሰረት ማንኛውም ለጃንሆይ የሚቀርብ ሐሳብም ሆነ አስተያየት ከቤተ መንግስቱ አይወጣም። ይህን ምክር ግን ማን እንዳወጣው ባይታወቅም አስመራ ደረሰ። በዚህ ጊዜ እነ መላከ ሰላም ዲሜጥሮስ አክሊሉን ኮንነው ለጃንሆይ ደብዳቤ ጻፉ። አክሊሉም ይህን ምክር ለምን እንደሰጠ አስመራ መጥቶ እንዲያስረዳቸው ጠየቁ። ጃንሆይ ደብዳቤው ሲደርሳቸው የአክሊሉን ምክር እንዴት ከቤተ መንግስቱ ወጥቶ አስመራ ደረሰ ብለው አልጠየቁም። አክሊሉንም አስመራ ሄደ ሐሳብን አስረዳ ብለው አላኩትም። ጉዳዩን እንዲሁ አዳፍነው አስቀሩት። አቶ ተድላ የማህበረ ፍቅረ ሀገር ጸሐፊ ጀምሮ እያሉ ተቃዋሚያቸው የነበረው የፕሮግሬሲስት ፓርቲ መሪ አቶ ወልደአብ ወልደ ማርያም አሁንም ተቃዋሚያቸው ሆኖ ቀጥሏል። ምንም እንኳን በኤርትራ ፓርላማ ውስጥ ቦታ ባይኖረውም በውጪ የተቃውሞ ንግግሩን ቀጥሎ የአቶ ተድላን መንግስት ረፍት አሳጥቷል። አቶ ተድላም ተቃዋሚያቸውን በጥበብ ማስወገድ ስላልቻሉ 7 ጊዜ የግድያ ሙከራ አስደርገውበት 7ቱም ከሽፏል። ፓርላማው በተቋቋመ 6 ወር ጊዜ ውስጥ የማሟያ ምርጫ ሲደረግ ወልደአብ ከአስመራ አንዱ ወረዳ ተፎካካሪ ሆኖ ቀረበ። በነበረው የፕሮፓጋንዳ ችሎታ ተጠቅሞ የኤርትራ ህዝቦች ንቃ፣ ተድላ ባይሩ ከጥቂት የፓርላማ አባላት ጋር ሆኖ በተባበሩት መንግስታት የተሰጠህን የፌዴሬሽን መብት አፍርሶ ለሸዋው መንግስት አስረክቦ የአማራ ተገዢ ሊያደርግህ ነው። አንድ ጊዜ በሸዋ ወጥመድ ውስጥ ከገባህ መውጫ የለህም እያለ ህዝቡን መቀስቀስ ያዘ። ቅስቀሳውም ተሳክቶለት ምርጫውን አሸነፈ። አቶ ተድላ ግን በፍጹም አምባገነንነት ምርጫው ተጭበርብሯል ብለው ሰረዙት። ምርጫው ተጭበርብሮ እንኳን ቢሆን ውሳኔው መሰጠት ያለበት በፓርላማው 2/3 ድምጽ ሲያገኝ ብቻ ነበር። ቀጥሎም የተቃዋሚዎችን ሐሳብ የሚጽፈውን ስዋት የተባለ የኤርትራ ጋዜጣ የሽብር ሐሳብ በመንዛት ብለው ከሰው እንዲዘጋ አደረጉት። ይህን ሁሉ ያየው ወልደአብ ኤርትራ ውስጥ በሰላም ተቃዋሚ ሆኖ መኖር እንደማይችል ስለተረዳ የተባበሩት መንግስታት ወኪል ጽሕፈት ቤት ሄዶ ከሀገር ለመውጣትና ጥገኝነት ለማግኘት እድል እንዲሰጠው ጠየቀ። ወኪሉም ፓስፖርትና የመውጫ ቪዛ ጠይቆ እስካልተከለከለ ድረስ በድብቅ ከሀገር መውጣት እንደማይችል ገልጾለት ጠይቆ ከተከለከለ ግን እንደሚያግዘው ነገረው። ወልደአብም ወደ ንጉሠ ነገሥቱ ምክትል እንደራሴ ፊት አውራሪ አስፋሃ ወልደ ሚካኤል ዘንድ ቀርቦ ኤርትራ መኖር ለህይወቱ ስለሚያሰጋው ፓስፖርትና የመውጫ ቪዛ እንዲሰጠው ጠየቀ። ፊት አውራሪው ጥያቄው ሲደርሳቸው ይህ ሰው ከሀገር ከወጣ ተቃዋሚነቱን ቀጥሎ ለአንድነታችን ስጋት ስለሚሆን ጃንሆይ ሹመት ቢሰጡት ሊመለስ ይችላል ብለው በማሰብ ለጃንሆይ የጋዜጣና የማስታወቂያ ሚኒስቴር ምክትል ሚኒስትር ሆኖ እንዲሾም ሐሳብ በመስጠት የጠየቀውን የፓስፖርትና የመውጫ ቪዛ ጥያቄ አቀረቡለት። በወቅቱ የጋዜጣና የማስታወቂያ ሚኒስቴር ስራን አዲስ ከተመደበበት የገንዘብ ሚኒስቴር ጋር ደርቦ ይሰራ የነበረው መኮንን ስለነበር በዚህ ጉዳይ ሐሳብ እንዲሰጥበት ጃንሆይ ጠየቁት። መኮንንም ሰውየውን ስለማያውቀው ሐሳብ ከመስጠቱ በፊት አክሊሉን አማከረው። አክሊሉም እኔ ሰውየው በተፈጥሮ ሁሉን ነገር የሚቃወም ስለሆነ ስልጣኑ ቢሰጠውም ተቃዋሚነቱን አይቀይረውም። ጃንሆይም ይህን ስልጣን እንዳይሰጡት ብትመክራቸው የሚሻል ይመስለኛል አለው። መኮንን አክሊሉ እንደመከረው በቀጥታ ይሄ ሰው ስልጣን አይሰጠው ብሎ መልስ መስጠት ስለከበደው ይሄ ሰው ኢትዮጵያዊ አይደለሁም እያለ ሲናገር የነበረ ስለሆነ አሁን መልሶ ስለ ኢትዮጵያ ቢናገር ሰሚ አያገኝም። ስለዚህ ላጠፋው ጥፋት ጃንሆይን ይቅርታ ከጠየቀ ሌላ ቦታ ላይ ስልጣን ቢሰጠው ይሻላል ብሎ አስተያየቱን ሰጣቸው። ጃንሆይም መኮንን ባማከራቸው መሰረት ወልደአብ ያጠፋውን አምኖ የይቅርታ ደብዳቤ ከላከልን አስፈላጊውን እናደርግለታለን ብለው ለፊት አውራሪ አስፋሃ መልስ ሰጡ። ወልደአብ ይቅርታ ጠይቅ ሲባል ሞቼ ነው ቆሜ ብሎ ፓስፖርቱና የመውጫ ቪዛው እንዲሰጠው በድጋሚ ጠየቀ። በስልጣን ሐሳቡን እንደማይቀይር የተረዱት ፊት አውራሪ ፓስፖርትና የመውጫ ቪዛ እንዲሰጠው ጃንሆይን አስፈቅደውለት ከሀገር ወጣ። በዚህ መልክ ሲናጥ የከረመው የኤርትራ አዲስ መንግስት ፌዴሬሽኑ የተመሰረተበትን 1ኛ ዓመት ለማክበር ሹር ጉድ ማለት ጀመረ። የንጉሠ ነገሥቱ እንደራሴና ምክትላቸው በዓሉን በአስመራ በድምቀት ለማክበር ሲዘጋጁ አቶ ተድላ ግን በዓሉን ለማክበር የፈለጉት አዲስ አበባ ነበር። የጸሐፊ ትእዛዙ ድጋፍ ስላላቸው ይህን ሐሳባቸውን ለማስፈጸም አልከበዳቸውም። መስከረም 1 1946 ዓመተ ምህረት የዘመን መለወጫንና የኤርትራን በፌዴሬሽን መቀላቀል 1ኛ ዓመት ለማክበር የኤርትራ መንግስት ዋና ስራ አስፈጻሚ ወደ አዲስ አበባ ሲመጡ አቶ የሚለውን ማዕረጋቸውን በግንቦት ወር በተሰጣቸው ሹመት የተነሳ ወደ ደጃዝማችነት ለውጠው ነበር። የበዓሉ አከባበር በደመቀ ሁኔታ እንዲካሄድ በጸሐፊ ትእዛዙ በኩል ተዘጋጅቶ አልቋል። ደጃዝማች ተድላ ወደ አዲስ አበባ የመጡት በዓሉን ለማክበር ብቻ ሳይሆን መንግስታቸው የተቃዋሚዎቹን አፍ አስይዞ በጽናት እንዲቀጥል ከጃንሆይ ለኤርትራ ሕዝብ አንድ ስጦታ ይዞ ለመመለስና
ከእሳቸው ጋር የማይስማሙትን የጃንሆይ እንደራሴንና ምክትላቸውን ከቦታቸው ለማንሳት አልመው ነበር። ይህ እቅዳቸውን ለማስፈጸም ወዳጃቸውን ጸሐፌ ትእዛዙን አማከሯቸው። ጸሐፌ ትእዛዙ ስጦታው ምን እንዲሆን እንደሚፈልጉ ሲጠይቋቸው ደጃዝማቹ የኤርትራ መንግስት ባለበት የበጀት እጥረት ምክንያት የሰራተኞች ደሞዝ መክፈል መቸገሩን ገለጹላቸው። የስጦታውን ጉዳይ ሊያግዟቸው ተስማምተው የእንደራሴዎቹን ጉዳይ ግን ራሳቸው ጃንሆይን እንዲጠይቁ መከሯቸው። ለኤርትራ ሕዝብ ጃንሆይ ሊሰጡ የሚችሉትን ነገር ካለ ለማጣራት ጸሐፌ ትእዛዙ ወዳጃቸው መኮንንን ጠየቁት። አሁን ያለበት አዲሱ መስሪያ ቤቱ የገንዘብ ሚኒስቴር ስለሆነ አገሪቱ ያለችበትን የገንዘብ አቅም ጠንቅቆ ስለሚያውቅ እንግሊዞች ኤርትራን ለቀው ሲወጡ እስከዛሬ ያስተዳደርንበትን ብለው 7 ሚሊዮን ብር አስከፍለውናል። እሱን ጨምሮ ጃንሆይ በዚህ ዓመት ለኤርትራ ሕዝብ የሰጡት ስጦታ 12 ሚሊዮን ብር ይደርሳል። ይህ ወጪ ከኢትዮጵያ አቅም በላይ ነው። እስከዛሬ 12ቱ ጠቅላይ ግዛቶች በአንድነት ሆነው ይህን ያህል ችሮታ አላገኙም። በዛ ላይ ደግሞ ከ3 ወር በኋላ ጃንሆይ ኤርትራ ሄደው እንደሚሰነብቱ ታውቋል። በየአውራጃው ሲዘዋወሩ ለሕዝቡ አንድ ነገር ላድርግ ማለታቸው ስለማይቀር ለዛም መዘጋጀት አለብን። ስለዚህ ተድላ በዓሉን አክብሮ ቢመለስ ይሻላል ብሎ መለሰላቸው። ጸሐፌ ትእዛዙ ወዳጃቸውን ደጃዝማችን ባዶ እጃቸውን መሸኘት ስላልፈለጉ ሌላ መፍትሄ ማፈላለግ ጀመሩ። የገንዘብ ሚኒስትሩን አሁን ገንዘብ የማያስወጣ መንገድ ሲፈልጉ የትምህርት ሚኒስትሩ ጃንሆይ ራሳቸው ስለሆኑ በስማቸው የተግባረ ዕድ ወይም የእርሻ ኮሌጅ አስመራ ላይ ለመክፈት ቃል ቢገቡ ጥሩ እንደሚሆን አስበው ሐሳባቸውን ለመኮንን አማከሩት። መኮንንም በሐሳባቸው ተስማምቶ ደጃዝማቹ በበዓሉ ላይ በሚያደርጉት ንግግር ከእርሻ ወይም ተግባረ ዕድ አንዱን መርጠው እንዲከፈትላቸው ሲጠይቁ ንጉሠ ነገሥቱም ይሁንታቸውን እንዲገልጹ መከራቸው። በዚህ መልክ በበዓሉ ላይ አስመራ ከተማ ላይ አንድ የእርሻ ኮሌጅ እንዲከፈት በንጉሠ ነገሥቱ ተፈቀደ። ውሳኔውን ሌላው የአገሬው ሰው ሲሰማ ኢትዮጵያ ውስጥ 2 የእርሻ ኮሌጅ ብቻ እያለ አስመራ በምን ምክንያት ቅድሚያ ተሰጣት እያለ አጉረመረመ። አክሊሉ በልጅነቱ ጥሏት የወጣውን ኢትዮጵያን በ30 ዓመቱ ተመልሶባት መኖር ቢጀምርም በነበረው የሥራ ኃላፊነት የተነሳ ለተከታታይ 11 ዓመት በጉዞ ላይ ስለነበር ኖሮባታል ለማለት አያስደፍርም። አሁን ግን የኤርትራን ጉዳይ በፌዴሬሽን ከቋጨ በኋላ ጉዞዎቹ ቀንሰዋል። ኮሌትም ፍቅሯን በየቀኑ ስለምታገኘው ብቸኝነቷ ቀንሶላታል። የቤቱን ጉዳይ ኮሌት ስለምታስተዳድርለት እሱ ስራውን አተኩሮ ይሰራል። አገር ውስጥ እስካለ ድረስ የየቀኑ የሥራ ሰዓቱ የታወቀ ነው። ጠዋት ተነስቶ ቁርሱን ከኮሌት ጋር ከበላ በኋላ ወደ ቤተ መንግስቱ በማቅናት ከ3 ሰዓት እስከ 4 ሰዓት ድረስ እዛው ቆይቶ ማስጨረስ የሚገባው ጉዳይ ካለ ይጨርሳል። በንጉሠ ነገሥቱም ሆነ ጸሐፌ ትእዛዙ ተወዳጅ ስለሆነ የሚኒስትሮችን ሰዓት የመጠበቅ ግዴታ አልነበረበትም። ከ4 እስከ 7 ሰዓት ድረስ ሊያገኘው የሚፈልገው ሰው ከቢሮው አያጣውም። 7 ሰዓት ከቢሮው ወጥቶ ለምሳ ወደ ቤቱ ይሄዳል። 9 ሰዓት ከምሳው ተመልሶ እስከ ማታ 1 ሰዓት ድረስ ቢሮው በስራ ይቆያል። አክሊሉ ከሌሎቹ ሚኒስትሮች የሚለየው በስሩ ለሚሰሩት ሰራተኞች የሥራ ነፃነትን በመስጠትና ሁሉም ሰው ባለው ችሎታ ኃላፊነት ወስዶ መስራት መቻሉን ማመኑ ነበር። በስሩ የሚሰሩት ሰራተኞች በተለይ የሥራ ፍቅር ያላቸውና ኃላፊነታቸውን ያለ ቀስቃሽ መወጣት የሚችሉት ጥሩ የሥራ ሁኔታ ተፈጥሮላቸው ነበር። አክሊሉ ባለው ስራም የሚያሰራው በማዘዝ ብቻ ሳይሆን የሰራተኛውን ሐሳብ በጥሞና በማድመጥና ጠቃሚ ሐሳብ ሲቀርብም በመቀበል ነበር። በግል ሕይወቱ እንደ ሌሎቹ ባለስልጣናት የተጋነነ ድግስ በመደገስ በቤቱ ግርግር አያበዛም። እሱም አስፈላጊ